Okay, let's go. ከሰይፉ ሾው ከአዲስ አበባ መልስ የሚገርም ጊዜ አሳልፌያለሁ። በመጀመሪያ ያደረኩት የወዳጄን ዴሪ ፋርም እና የጤፍ እርሻ መጎብኘት ነበረ። በመቀጠል የሚገርም ከሳት አሳልፌያለሁ። ወዳጅ ሰላም የተወደዳችሁ እንዴት አላችሁ? ዛሬ ከካሌባ ጋር ነኝ እዚህ ያለሁት። ካሌባን ታውቁታላችሁ? ካሌባ በጣም የሚያስገርመኝ ነገር ምንም አይነት የሚመች ሁኔታ በሌለበት ሁኔታ ውስጥ ነገር ግን በጣም የሚያማምሩና የሚመቹ ደስ በሚል ሁኔታ ሰርቫይቭ ማድረግ እንደሚቻል በሶሻል ሚዲያ ያሳየን ድንቅ ወጣት ነው። ዛሬ እኔ ፋርም መጥቶ ነበረ። አንዳንድ ነገሮችን አብረን አይተናል። ስለ መኖ ፕሮዳክሽናችን፣ ፋርማችን ላይ ስላሉ ከብቶች ጥሩ ዲስከስ አድርገናል። ወደፊት ደግሞ አብረን ኮላቦሬት አድርገን የምንሰራበትም ኦፖርቹኒቲዎች እንዳሉ አስባለሁ። ዛሬ እኔ ጋር ስለመጣ ካሌባ በጣም ደስ ብሎኛል። ምን ተሰማህ? እስኪ ካሌባ አንተ ጋር መምጣት ህልሜ ነበርና ከረጅም ጊዜ በኋላ አሁን ከአሜሪካ ስትመጣ ጠብቄ ነው የመጣሁት። በጣም ደስ ብሎኛል። ከብቶች አይቻለሁ፣ እርሻ፣ የጤፍ ማሳ አይቻለሁ፣ በቆሎ ደግሞ ሳይሌጅ ያስቀመጣችሁትን አይቻለሁ። በጣም ደስ የሚል ነገር ነው። ለወጣቱ መበረታታት የሚሆን ነው። እንዳንተ አይነት ወንድሞችን ያብዛልን፣ የሚማሩ የተማሩትን ደግሞ የሚያስተምሩ መልካም ወንድሞች ስላሉን በጣም ደስተኛ ነኝ። ኢትዮጵያውያን እንደኔ ገበሬ መሆን የምትፈልጉ ማደግ የምትፈልጉ ፎሎ የምታደርጉት ሰው ነው የሚወስነውና እኔ እስኪን ከ4 ዓመት ጀምሮ ወደዚህ ፎሎ የማደርገው ሰው ነው። እያንዳንዱን ስቴፕ ነው የማየው እና ትልቅ ምሳሌ ስለሆንከኝ አመሰግናለሁ። ወዳለሁ። እስኪ ካሌባ እኔ በጣም ነው የምትመችኝ አባቴ። በጣም ነው የማመሰግነው መተስላየኝ። ቴንክ ዩ። አበሻ ወንድ ቆንጆ ካየ ምንም ይሆናል። እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን። ዝም ብለሽ ብትመረምሪኝ የሆነ ወንጀል አታጭብኝ። ፖሊስ መሆን ቢያቅተኝ ሌባ መሆን አያቅተኝም። እዚህ ሀገር በቃ ህግ የለም ማለት ነው። ሰው ገጭቼ አምልጫለሁ እያልኩሽ እኮ ነው። ውበትሽን የሚመጥን ወንጀል አጣው። ምን ልስራ? ለስልጤው ጀለስክ ሽምግልና ሄደ። ልጁ ምን ሙያ ያለው ሲሉ 20 ኪሎ ዱቄት በአንድ እግሩ ያቦካል። ክላስ ገብተህ አስተማሪው የኮንጎ ዋና ከተማ ማነች ሲልህ ኤርገንዶ።
እዚህ ጋር ማሳያችሁ ዲቫይስ ሃይሊ ፍሌመብል በሆነ ጋዝ እና በሃይ ቮልቴጅ ስለሚሰራ አሁን ማሳያችሁን ምንም አይነት ነገር ከሞከራችሁት ትሞታላችሁ። እባካችሁ እንዳትሞክሩት። ቆይ ምንድነው? በባለፈው ቪዲዮ የአይረን ማንን ኤግዞስኬሌታል አርመር ፕሮቶታይፕ ሰርቼ ነበር። በዛሬው ቪዲዮ ሄልሜቱንና መዳፉ ላይ ያለውን መልቲ ፋንክሽናል ፕላዝማ ፍሌም ሪፖልሰር ለመስራት እንሞክር። ባለንም ሚኒቸር ሴታፕ ከእጃችን ፕሬሸራይዝድ የሆነ ፍሌም ትሮ ማድረግ የሚችል ዲቫይስ መስራት እንችላለን ወይስ አንችልም የሚለውን አብረን እንይ። በመጀመሪያ የሄልሜቱን ስኬች ድራው አደረኩ። በመቀጠልም ፒቪሲ ፓይፕ ቆራርጬ ስትራክቸሩን ሰራሁት። በመጀመሪያ ኦፕኒንግ ሜካኒዝሙን በሰርቮ ሞተር ነበር ኮንትሮል ለማድረግ ያሰብኩት። ግን በጃተለ በቀላል ኢላስቲክ ሜካኒዝም ሪፕሌስ አደረኩት። የአይረን ማንን አርክ ሪያክተርም ለመስራት አስቤ ነበር። የአይረን ማን አርክ ሪያክተር ፊክሽናል የሆነ ፊውዥን ሪያክተር ነው። ፊውዥን እንግዲህ የጠንካራው ኒውክሌር ፎርስ ሪፕሬዘንቴሽን ሲሆን ፀሐይም በፕሮቶን ፕሮቶን ቼን ሪያክሽኗ 4 ፕሮቶኖችን ማለትም የሃይድሮጅንን ኒውክለስ ፊውዝ በማድረግ ወደ ሂሊየም 4 2 ፖዚትሮን 2 ኒውትሪኖ እና ወደ ኢነርጂ ኮንቨርት የምታደርግበት ፕሮሰስ ነው። ጂ ፓወርም የፀሐይን ኢነርጂ በፎቶቮልታይክ ሴል ቼን ሃርቨስት አድርጎ በሊቲየም አዮን ባትሪም ስቶር በማድረግ ወደ ሚንስ ቮልቴጅ ስቴፕ አፕ የሚያደርጉ ኤፊሽንት የሆኑ ኢንቨርተሮችን አቅርቦላቸዋል። የመጀመሪያው ተርሞዳይናሚክስ ህግ ኢነርጂ ኮንዘርቭድ እንደሆነ ይነግረናል። የአይንስታይንም ኢኩዌሽን ኢነርጂ ማስ ታይም ሲ ስኩዌርድ እንደሆነ ይነግረናል። ሲ ስኩዌርድ እንግዲህ የብርሃን ፍጥነት ስኩዌርድ ሲሆን በጣም ትልቅ ቁጥር ነው። ይህም ማለት ትንሽዬ ማስ ወደ ብዙ ኢነርጂ ኮንቨርት ይደረጋል ማለት ነው። ለምሳሌ 5 ኪሎ ዲዩቴሪየም ትሪቲየም ሚክስ ፊውል በአይዲያል ኮንዲሽን ፊውዝ ማድረግ ከቻልኩ ኢትዮጵያን በትንሹ ለ35 ዓመት ፓወር ማድረግ የሚችል ኢነርጂ ጄኔሬት ማድረግ ይችላል። ስለ ኒውክሌር ፊዚክስ ሰፋ አድርጌ ሌላ ቪዲዮ ሰራላችኋለሁ። ለፍሌም ትሮወሩ የተጠቀምኩት ፊውል ላይተር ውስጥ ያለው ፕሬሸራይዝድ ቢዩቴን ጋዝ ሲሆን የፍሌሙን ፓወር ሃንድል እንዲያደርግልኝ ተለቅ ያለ ኮምባስሽን ቼምበር ሰርችለታለሁ። ለኮምባስሽኑም የተጠቀምኩት ኢግኒሽን ሲስተም አርክ ኢግኒሽን ሲሆን ለሱም የተጠቀምኩት በሌቪቴሽን ቪዲዮ ላይ የሰራውትን ሲንግል ትራንዚስተር ጁል ቲዩብ ፍላይባክ ድራይቨር ሰርኪት ነው። እንደዚህ አይነት ፕሬሸራይዝድ ጋሶች በስተክል ሃንድል ካልተደረጉ ወይ ሊፈነዱ ወይ ሊያቃጥሏችሁ ስለሚችሉ በዚህ ዘርፍ ፕሮፌሽናል ካልሆናችሁ እዚህ ጋር የምታዩትን ምንም አይነት ነገር እንዳትሞክሩት። እስቲ ውሃ ጠጡኝ ቡርቴ። I am Iron Man. የፕሮቶታይፑን ሞዲፊኬሽን ይህን ይመስላል። ለዛሬ ፒስ። Thank you.
so modo Devo you wanna want that to walk Gashio Maricum So my friend I'm Bagi was Teras pela goto Bezas kamero أنا مكافن وجهك أنا مكامل فكر بين وطاقة بانشي وشوم ይቻላል ይታያል ፎርዋርድ ጋውን እኔ ፈረንጅ ሰርቶት ቢሆን ኖሮ ተሰክስ ነበረ ፈረንጅ ሰርቶት ቢሆን ኖሮ ፎርዋርድ እንዳት ይዞራል ይቻላል ፓፓ ይታያል አዎ ይቻላል ወፍ የለም እንዳት ይዞራል ገባለ ይቻላል ፓፓ እኔ ፈረንጅ ሰርቶት ቢሆን ኖሮ ፎሎ ታደርጋለህ ፎሎ አድርግ 200 ሺህ አስገቡ። ዲያቆን ዳንኤል ፖለቲከኛ ሆኖ ሰባኪነቱንና የቤተ ክርስቲያን አገልግሎቱን በቃ ተወው የሚሉ ብዙ ሰዎች አሉ። አልፎ ተርፎም ደግሞ ያለህ የፖለቲካ ህይወት እንደው ከፍተኛ ቅሬታም አንዳንድ ቁጣ ያላቸውም ሰዎች አጋጥመውኛል። እንግዲህ እዚህ ጋር ያንተ ምላሽ ምንድነው? አንተ የምትለውን ልስማና ተከታታይ ጥያቄዎችን ልጠይቅ። ለኔ አገልግሎት የቅርጽ ለውጥ ሊኖረው ይችላል። እሺ ቅዱስ ጳውሎስ ዙሮ አስተምሯል። በሮም እስር ቤት ታሰረባቸው 2 ዓመታት ደግሞ ዛሬ የምናደንቃቸውና የምንወዳቸው መልእክታት ጽፏል። ጳውሎስ መልእክት ሲጽፍ አላስተማረም ልንለው አንችልም። አገልግሎት ልዩ ነው። ራሱም ቅዱስ ጳውሎስ በመልእክቱ እንደሚለው መንፈስ ቅዱስ ስጦታ ልዩ ነው፣ አገልግሎቱም የተለያየ ነው። ልዩ እግዚአብሔርም የሚሰራው በአንድ መንገድ ብቻ አይደለም። እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም እንደሚለው ማለት ነው። ስለዚህ እኔ እዛም እያገለገልኩ እንዳለሁ ነው ማምነው። ያኔም ከመንግስት ኃላፊነት ባልነበርኩበት ጊዜ አሁንም እያገለገልኩ እንደሆነ ነው ማምነው። የማገለግልበት መንገድ ግን ሊለያይ ይችላል። ያኔ ለምሳሌ መድረክ ላይ ቆሜ በማስተማር ያገለገልኩበት ጊዜ አለ። ዛሬ ደግሞ የማስተምራቸው ሰዎች የተሻለ ኑሮ፣ የተሻለ ህይወት፣ የተሻለ ነገር እንዲያገኙ ደግሞ አገለግላቸዋለሁ። ለኔ ሁለቱም አገልግሎት ነው። በሁለተኛ ደረጃ ደግሞ እንደገና መንፈሳዊ ህይወት አገልግሎት ብቻ አይደለም። ለምሳሌ መጸለይ መንፈሳዊ ህይወት ነው። ቅዱሳት መጻሕፍትን ማንበብ መንፈሳዊ ህይወት ነው። ቅዱሳት ቦታዎችን መሳለም መንፈሳዊ ህይወት ነው ለኔ። ከተለያዩ አካላት ጋር በመንፈሳዊ ህይወት መገናኘት አገልግሎት ነው። ክርስቶስ እኮ 5 ገበያ ህዝብ በጥብርያዶስ ባህር ያስተማረበት ጊዜ አለ። አንዲት ሳምራዊት ሴት ጉድጓድ አጠገብ ደግሞ ያስተማረበት ጊዜ አለ። ይሄን አገልግሎት ነው ይሄ አገልግሎት አይደለም ልትለው አትችልም። አገልግሎቱን እንትን በሰፊው ህዝብ ቁጥር አይደለም የምን ለካው። በሽተኛው ነው ታኝቶ አልጋ ላይ ያስተማረበት ጊዜ አለ። እንደገናም ደግሞ ብዙ ድውያን ባሉበት ቦታ ደግሞ ያስተማረበት ጊዜ አለ ለኔ። ስለዚህ እነዚህ ሁለቱ እኩል ነው። ስለዚህ የቅርጽ ለውጥ እንጂ ለኔ አገልግሎት ልዩነት የለው። ደምሳሽ እዚህ ጋር እንደምታዩት ኬንያ ገብቶ ኬንያውያንን የራሱን እምነት እየሰበከ ይገኛል። እንደምታውቁት ራሱ ነብይ ብሎ የሚጠራው ደምሳሽ ሰሞኑን በበርካታ ትችቶች መንግስት ላይ በማይረሰው ትችቶች ከፍተኛ መነጋገሪያ ሆኖ ነበር። አሁን ኬንያ እንደገባ እዚህ ጋር በለቀቀው ምስል በርካቶች ተመልክተውታል። እናንተ ስለሱ ታስቡ ምን ይሰማችኋል? ኮሜንት ሁለቱንም ነግራችሁ ፖሊስ እያሯሯጠ ነው። ኤቭሪዌር ፖሊስ እያሯሯጠ ነው። በቃ በቤተሰብ ብዙ ቦታ እየሄደ ፖሊስ እያሯሯጠ ነው ያለው። እውነት እያሯሯጠ ነው ያለው። እኔ የምፈልገኛል በቃ አሁን የስቴት ጋር ያለው ብዙ ቦታ በቃ ይፈልጉኛል። እውነት ብዙ ቦታ ፖሊስ እየፈለገኝ ነው። ምን እንዳጠፋ አላውቅም። ፖሊስ እየፈለገኝ ነው። ቤተሰብ ጋር ብዙ ቦታ ነው። የት ልግባ? የት አባቴ ልግባ? አስቸግረውኛል። ባንክ የዘጉት በአየር መንገድ እንትን አገዱ። የት ልጅ እግዚአብሔር ብዙ ቦታ ነው ችግር የፈጠሩ። ምን እንዳጠፋ አንድ ቴክቴክ ጋር ነው ያለው። ቴክቴክ አካባቢ ሜክሲኮ ጋር ነው ያለው። በቃ መንገድ ላይ ቆላለሁ። እውነት